የቀድሞ ደቡብ ኦሞ የአሁኑ ደቡብ ኦሞና አሪ ሀገረ ስብከት ከመዲናችን አዲስ አበባ ከ800 ኪሎ ሜትር በላይ ርቆ የሚገኝ ሀገረ ስብከት ነው። ከ16 በላይ ማንነታቸው ሳይሸራረፍና ሳይበረዝ የኖሩ ጠንካራ ማኅበራዊና ባህላዊ እሴት ጠብቀው የሚኖሩ ምንም እንኳን የቅድስት ቤተ ክርስቲያናችንን አገልግሎት ፈጥና ባትደርስላቸው አምላካቸውን እንዲሁ በሕገ ልቦና ያወቁ ከአባቶቻቸው በተቀበሉት ቃል ኪዳን መሠረት ቤተ ክርስቲያን ለዘመናት የጠበቁ የዋህና ቅርበ እግዚአብሔር የሆኑ ሕዝቦች መኖሪያ ሀገረ ስብከት ነው። በፊት በሰሜን ኦሞ ሀገረ ስብከት ሲተዳደር የነበረው በቅዱስ ሲኖዶስ መልካም ውሳኔና ፈቃድ እንደ ሀገረ ስብከት ራሱን ችሎ ከ1998 በፊት ቤተ ክርስቲያናችን አገልግሎት በአካል እንኳን ተገኝቶ የወንጌልን ብስራት ለማብሰር የመኪና መሄጃ መንገድ በሌለበት በዚያ የሚበላ የሚጠጣ እንግዳ በሆነበት በዚያ ሐሩርና በረሃ በእምነት የማይመስሉ መሃል ለመረማመድ ቤተ ክርስቲያኗን አገልግሎት ለመስጠት ከተፈለገ ሊታለፉ የሚያስቸግሩ እጅግ ከቁጥር የበዙ መስዋዕትነቶችን ዕለት ዕለት መክፈል ግድ ነበር። እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ዘተወልደ። ይህ ሀገረ ስብከት ሌላው ሀገረ ስብከት አይደለም። ይህንን መስዋዕትነት ለመሻገር የክርስቶስና የክርስትና መስቀል ሊሸከም የሚችል በእኔና እኔ ብሎ መቀበል የሚችል ባደሩበት የሚያድር የበሉትን የሚበላ ለዓይኑ ሽፋሽፍት እንቅልፍ የሌለው የተጠራበትን ዓላማ የሚያውቅ እርሱንም ያለ ድካም በታማኝነት የሚፈጽም ደፋር ድልንና ሁሉም በእኩል የሚያይ ታማኝ እረኛ ያስፈልጋል። በ600 ሺህ ሕዝብ መካከል 19 አብያተ ክርስቲያናት ብቻ በነበሩበት የአማኑ ቁጥር ከ100 በታች በነበረበት የተጎሳቆሉ አብያተ ክርስቲያናት ያለምንም አገልጋይ በየገጠሩ የተጣሉበት ያሉትም ጥቂት ምዕመናን ክርስትናን እየናፈቁ ነገር ግን ሳያገኟት እየሞቱ የትም በሚቀበሩበት ነዋየ ቅድሳት በየአጥቢያው በብልና ባይጥ በሚበሉበት ማንም ጠያቂ ማንም አስተዋይ በታጣበትና የጌታ ታቦታት በተረሱበት በአካባቢው ቤተ ክርስቲያን አንገቷን ባቀረቀረችበት በዚያ በጨለማው ዘመን በ1998 ዓመተ ምህረት እግዚአብሔር ብፁዕ አቡነ ዕንባቆምን ወደ ሕዝቡ ላካቸው። ታማኝ እረኛ በጎቹን ከተኩላ ለማዳን ራሱን በመከራ ውስጥ ለማስገባት ወደ ኋላ አይልም። በጎቹ ያሉበት መሄድ አለበት። ሕዝቡን ለማጽናትና ለማጽናት ምንም እንኳን ለሕይወት አስጊ ቢሆንም ወንዙን በታንኳ መሻገር አለበት። ብድራት የሚያስብ ባለሟል ሕዝቡን ከፊት ሆኖ እየመራ ያንን ተራራ መውጣት ይጠበቅበታል። በዚያ ወገቡን በሚያርድ ወጣ ገባ መንገድ ላይ የመስቀሉን ዓላማ ከተቀበሉ ወገኖች ጋር ክብርን ዝቅ አድርጎ በሞተር ሳይክልና በፈረስ ጀርባ ላይ ተቀምጦ ወጣ ገባውን መንገድ መድፈርና ሕዝቡ ጋር መድረስ ግድ ይላል። ደግሞም የእነዚህ ወገኖች የወንጌል ጥማት ለማርካት የሰውን ፊት ማየት መለማመጥ፣ ከዓለም ጋር መታገል ግድ ይላል።
ብፁዕ አቡነ ዕንባቆም የተሸከሙትን የመስቀል አደራ ለመወጣት ረሃብና ሕመም፣ መከራና እንግልት ሁሉን ታግሰዋል። በማያውቃቸው ሕዝብ መሃል የሚናፍቁትን ጌታ ለመግለጥ ሕዝቡን ኑ እኔ ጋ አላሉ። እሳቸው እነሱ ወዳሉበት ሄደው በዋሉበት ዋሉ እንጂ፣ የበላውን በሉ፣ የጠጣውን ጠጡ እንጂ። ብፁዕ አቡነ ዕንባቆም የተሸከሙትን የመስቀሉን አደራ ለመወጣት ረሃብ፣ ሕመም፣ መከራ፣ እንግልትን ሁሉን ታግሰዋል። ከ50 ሺህ በላይ ወገኖችን ወደ ቅድስት ቤተ ክርስቲያን ሰበስቡ ዘንድ ብርታት ሆናቸው እንጂ። የተጎሳቆሉ በርካታ ቤተ ክርስቲያናት ወደ ቀድሞ ክብራቸው እንዲመለሱና ከ42 ቤተ ክርስቲያናት በላይ እንዲገነቡ ስንቅ ሆናቸው እንጂ። ከጅንካ ሥላሴ እስከ ድንበር ጠባቂዋ ነምረሙዝ ቅድስት ኪዳነ ምሕረት፣ ከጋዘር ቅድስት ማርያም እስከ ቶልታ ቅድስት ሥላሴ፣ ከኦባመር ቅዱስ ጊዮርጊስ እስከ ሹመቶ አቡነ ተክለ ሃይማኖት፣ ከሴኔጋል ማርያም እስከ ማሌ ቅዱስ ጊዮርጊስ፣ ከወሰት ቅዱስ ሚካኤል እስከ ሸንጋማ ቅዱስ ጊዮርጊስ፣ ከቱርሚ ቅዱስ ሚካኤል እስከ ኤርቦሬ ኪዳነ ምሕረት፣ ከበሸዳ መጥምቀ መለኮት ቅዱስ ዮሐንስ እስከ አንጋቴን ቅድስት ኪዳነ ምሕረት፣ ከሙቀጫ ቅዱስ ሚካኤል እስከ ድንበር ጠባቂዋ ነምረሙዝ ቅድስት ኪዳነ ምሕረት፣ በአጠቃላይ በደቡቡ ከጫፍ እስከ ጫፍ ያልረገጡት ምድር፣ ያላሰሩት ቤተ ክርስቲያን፣ ያላጠመቁት ሰው፣ ያልባረኩት ሕዝብ፣ የእሳቸውን መስቀል ያልተሳለመ ማንም የለም። ሐመሮች የቦርጆ ተወካይ ይሏቸዋል። ዳሰነቾች ዝናብ የሚያዘንበው አባት ይሏቸዋል። አሪው ርኅሩኅ አባት ይላቸዋል። ማሌው የማይሰለቸው ይላቸዋል። በናው አስተዋይ ይላቸዋል። ኤርቦሬው ብርሃናችን ይላቸዋል። ካህኑ አባታችን፣ ምዕመኑ ጠባቂያችን፣ ወጣቱ ግርማ ሞገሳችን ስላቸው፣ አንዳንዱ ደግሞ ጓደኛችን ይሏቸዋል። አቡነ ዕንባቆም በሥራ ምክንያት አዲስ አበባ ሲመጡ ሕዝቡን አያምኑትም። ሥራቸውን ሲጨርሱ ሳያውሉ ሳያድሩ ወደ አገረ ስብከታቸው ተመልሰው የጀመሩትን ሥራ ያስከትላሉ። ይህን ሁሉ አድርገው ጠዋት በነግ ማታ በሰርክ ጸሎታቸውን አያስታጉሉ። ለጋራ ለሀገርና ለሁሉም ሕዝብ ይጸልያሉ። በግል ደግሞ ለእያንዳንዱ ይጸልያሉ። ሁሉም ሥራውን ጨርሶ እፎይ ብሎ ወደ አልጋው ሲሄድ እሳቸው ሀ ብለው ጸሎታቸውን ይጀምራሉ። ከማንም ጋር በክፉ አይነጋገሩ። በደል እንኳን ቢደርስባቸው እንኳን ሊያሳድሯት ለሰከንድም አያቆዩት። ከብፁዕ አባታችን ማንነት በጥቂቱ የቤተ ክርስቲያን አገልግሎት የነገ ቤተ ክርስቲያን ተረካቢ ዲያቆናትን እንደ መሪ ጌታ አስተምረው እንደ ጳጳስ ክነው ሞሽረው ለቤተ ክርስቲያን ያቀርባሉ። ሰባኪያነ ወንጌል ይሆኑ ዘንድ ከሁሉም ብሔረሰቦች ወጣቶችን ወስደው አሉ በተባሉ ማሰልጠኛዎች አስገብተው ማስተማር ብቻ ሳይሆን ለአገልግሎት በሚሰማሩበት ወቅት የትራንስፖርት የሚሆን ገንዘብ ለምነው በቋሚነት ያቀርባሉ። ብፁዕ አባታችን ለቤተ ክርስቲያን ግንባታ የሚባረክ መሬት ሲጀመርም ሆነ ሲያልቅ ሊቀ ጳጳሱ ብቻ ነው መባረክ ያለበት ብለው ያምናሉ። ለዚህም በሚመችም በማይመችም መንገድ እየሄዱ መባረክ ብቻ ሳይሆን የግንባታውን ሂደት ልክ እንደ አንድ መሐንዲስ በየጊዜው እየሄዱ ይቆጣጠራሉ። ሰራተኞችንም ያበረታታሉ። በመሆኑም በብፁዕ አቡነ ዕንባቆም ጊዜ የታነጹ አብያተ ክርስቲያናት በአጠቃላይ ሲጀመሩ በእርሳቸው ቡራኬ ነው። አልቀውም ሲባረኩ በእርሳቸው ቡራኬ ነው። በመንፈስ ቅዱስ አጋዥነት የሚመኩት አባታችን ምንም እንኳን አብያተ ክርስቲያናት ግንባታ የሚውል አንዳች ገንዘብ በእጃቸው ባይኖርም በወንጌል ጥማት በሚንገበገቡ ወገኖቻቸው መካከል ተገኝተው ወደፊት በምትመጣው ቤተ ክርስቲያን ላይ ተስፋ እንዲያደርጉ
የጌታቸው ኅብረት እንዳይጠራጠሩና ለቤተ መቅደስ ግንባታ ለሚሆኑ ቦታዎች ላይ በ52ቱም የመሠረት መስቀል አስቀምጠዋል። ብፁዕ አባታችን ለሺዎች በአውደ ምሕረት ይሰብካሉ። በግለሰብ ቤትም ለአንድ ሰው ቢሆን እኩል ይሰብካሉ። የሕዝቡም ነፍስ የአንድ ግለሰብም ነፍስ እኩል ያሳስባቸዋል። አውደ ምሕረት የግል መኖሪያ ቤትም መንበረ ጵጵስናቸውም ነፍሳትን ከማረከላቸው ሁሉም ለእርሳቸው አንድ ነው። ከ8,000 በላይ ሰዎችን በአንድ ሥርዓት ያጠምቃሉ። አንድ አማኒ ይጠመቃል ሲባልም በእኩል ሥርዓተ ቅዳሴ በሌሊት ይታደማሉ። ለእርሳቸው አንዲት ነፍስ እኩል ዋጋ አላት። በሀገረ ኢየሩሳሌም በነበሩበት ወቅት ከደሞዛቸውና ከልጆቻቸው በማስተባበር በትውልድ ቀያቸው ኪያዶ የሚገኘውን የቅዱስ በዓለ ወልድ ቤተ ክርስቲያን ደረጃውን በጠበቀና ዘመኑን በዋጀ መልኩ በአዲስ መልክ አስገምተው ለመረቃት ጥቂት ጊዜ ሲቀረው ወደ አምላካቸው ተጠርተዋል። ብፁዕ አባታችን ምዕመናኑ ለቤተ ክርስቲያን የሰጠውን መባ ምን ትንሹን ትልቅ ለሰጠው ሰው መባው በደረሰበት ቦታ እስከነ መረጃው ማድረስ የሁልጊዜ ተግባራቸው ነው። ለዚህ ነው ብፁዕነታቸው ከመንበረ ጵጵስናቸው ወደ አዲስ አበባ ሲመጡ ይዘውት የሚመጡን ቦርሳ በደረሰኝና በምስጋና የምስክር ወረቀት የሚጨናነቀው። ብፁዕ አባታችን በቤተ ክርስቲያን ክብር አይደራደሩ። ሥርዓተ ቤተ ክርስቲያንን ከሚጥስ ከማንም ወገን ጋር ዝምድና የላቸውም። በሚሄዱበት ሁሉ ቤተ ክርስቲያንን ክብሯን ይገልጣሉ። በክብሯ ለሚመጣ ማንኛውም ክርክር ቢነሳ ለነገ ያሳድሩ። ዳጸ ልሳን፣ ምንፍቅና፣ ድፍረት፣ የአገልግሎት ቸልተኝነት ወዘተ በእርሳቸው ፊት አይቆሙም። ትሑት፣ ዝምተኛ፣ የዋህ ናቸው። የቤተ ክርስቲያን ክብር ሲነካ ግን እነዚህን ሁሉ ባሕርያት ከመዝገበ ቃላት በቅጽበት ይሰወራሉ። ዓለምንና ድሎቷን መናቅ። ብፁዕ አባታችን በመከራ ተወልደው በመከራ የኖሩ ሲያልፉም በመከራ ያለፉ አባት ናቸው። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ እንደገለጹት አባታቸው ወደ ኒካ በሚመጡበት ወቅት የመንበረ ጵጵስና መኖሪያቸው እንኳን ለአንድ ሊቀ ጳጳስ ሊኖርበት ቀርቶ ለተራ ሰው የሚመጥን አልነበረም። ግን አንድም ቀን አማረው አያውቁም። ዘውትር የሚቀመጡባት ወንበር እንኳን በአገሬው ባለሙያ የተሰራች ወንበር ነበረች። አንድም ቀን ይህን ወንበር ቀይሩልኝ ብለው አያውቁ። ለአገልግሎት ሊጠቀሙባት የነበረች መኪና እጅግ ከማጀቷ የተነሳ አንዳንድ ጊዜ ለገጠር አገልግሎት ግለሰቦችን መኪና መጠቀም ግድ ይላቸው ነበር። አንድም ቀን መኪና ግዙልኝ ብለው አያውቁ። እንዲያውም በእንጨት ጀልባ ወንዝ ተሻግረው በአይሱዚ የመኪና መንገድ በሌለበት ገጠር ድረስ ሄደው ልጆቻቸውን አጽናንተዋል። በመኪና ተጉዘው ለተረፈ አገልግሎት ወደ ገጠር ሲወጡ ጉዳያቸው እስኪፈጸም ስለማይመለሱ ማደሪያ ቤት እንኳን ባይኖር በድንኳን ውስጥ ባልተገነባ የብሎኬት ቁልል ውስጥ መሬት ላይ ያድራሉ። የሚበላ ባይኖር ጦማቸውን ያድራሉ። በተለያየ ጊዜ ከሞተር ከፈረስ ወድቀዋል። አንዴም አላማረሙ። ብዙ ጊዜ ታመዋል። ስለ አገልግሎቱ ሁሉን ደዌ ታግሰዋል። ለካህኑ መሪ፣ ለተማራው አጋር፣ ለከፋው አጽናኝ፣ ለምዕመኑ አስተማሪ፣ ለትልቁ መካሪ፣ ለሕፃናቱ አጫዎች፣ በአጠቃላይ አባት ናቸው። ልጆቻቸውን ለመጠየቅ እቤታቸው ሲሄዱ እንኳን እንደ ጳጳስ ሳይሆን እንደ ተራ ምዕመን ከወንበራቸው ተነስተው ተቀብለው አስተናግረው አብልተው አጠጥተው ይሸኛሉ። ትንሽ ትልቅ አይሉ። ለቤተ ክርስቲያን እስከጠቀመ ድረስ ሁሉንም በእኩል ያያሉ። ልጆቻቸው በሥርዓተ ክርስቲያን ሲሞሸሩ ሲችሉ ቆሞ ቀድሰው ይድራሉ። ካልቻሉ ቤት ድረስ ሄደው ትዳራቸውን ይባርካሉ። በቤተ ክርስቲያን መዋቅር ውስጥ ካሉ ከሁሉም አካላት ጋር መልካም ግንኙነት በመፍጠር አባታችን በሌሉበት ወቅት ካህኑም ዲያቆኑም የቢሮ ሰራተኛውም ምዕመኑም ሁሉም ወደ ገጠር ከወጡ ምነው አባታችን ጠፉ
መቼ ሆነው የሚመጡት እያሉ ይጠይቃሉ። በአገልግሎት ምክንያት ወደ ገጠር መሄድ ከዘገዩ አባታችን ምን ነው ጠፉ፣ መቼ ይመጣሉ ይባላል። ብፁዕ አባታችን ምንም እንኳን ጭምትና ትሑት ቢሆኑ አዋታ አዋቂና አሳማሪ ናቸው። ከሁሉም በላይ ሳቃቸውና ፈገግታቸው ላስተዋለ እጅግ የልብ ደስታ ይጭራል። ብፁዕ አባታችን ሀገረ ስብከቱ ላይ በሚገኙ አገልጋዮች መሃል አለመግባባት ሲፈጠር ፈጥነው ይገኛሉ። በምዕመናን በኩል ጠብ ተፈጠረ ከተባለ ሳውሉ ሳያድሩ በመኪና ተጉዘው መኪና በማይገባበት ቦታዎች ላይ ደግሞ ፈረስና በእግር በመጓዝ ያስታርቃሉ። በጓደኛሞች፣ በትዳር አጋሮች፣ በቤተ ክርስቲያን አገልጋዮች በሁሉም ዘንድ የተወደዱና የሚደመጡ በመሆናቸው አለመግባባት በተፈጠረበት ቦታ ሁሉ ይጠራሉ። ለጋስነት ብፁዕ አባታችን እስከ ረፍታቸው ድረስ ሲለግሱ የኖሩ አባት ናቸው። በዘመናቸው በሀገረ ስብከታቸው ያለው ቤተ ክርስቲያናት አንዳቸውም ንዋየ ቅድሳት ችግር እንዳይኖርባቸው አድርገዋል። ወደ አገረ ኢየሩሳሌም በሄዱበት ወቅት እንኳን ለደቡብ ኦሞ አብያተ ክርስቲያናት የሚሆን መባ ከደሞዛቸው በመቆጠብ ከመንፈሳዊ ልጆቻቸው በማሰባሰብ ሳይዙ አይመጡ። በሕመማቸው ወቅት እንኳን ለራሳቸው አንዳች ሀብት ሳያስቀሩ ሁሉ ለቤተ ክርስቲያን ሰጥተው አልፈዋል። ለምሳሌ በተወለዱበት ቦታ ያለውን የኪያዶ ቅዱስ ባልሆይ ቤተ ክርስቲያን ከማስገንባት ባለፈ ከኢየሩሳሌምና ከግሪክ ንዋየ ቅድሳትን አልባሳት በማስመጣት አበርክተዋል። በዚህም አላበቁም። ለደብሩ መተዳደሪያ የሚሆን ቦታ ገዝተው አበርክተዋል። በመጨረሻ ዘመናቸው ለደብረ ሊባኖስ ገዳም፣ ለጣና ጉባኤ ቤት ከዚህ በፊት አለገቡላቸው ቤተ ክርስቲያናትና ገዳማት አከፋፍለው ነው ያለፉት። በአጠቃላይ አባታችን የሚሰጡት የማያጡ የተቀበሉትን በልግስና የሚሰጡ ታላቅ አባት ነበሩ። በአጠቃላይ ብፁዕ አባታችን ከትውልድ መካከል አርአያ የሚሆኑ መንፈሳዊነትን ከትጋት ጋር የሰነቁ አባት ማለት ምን ማለት እንደሆነ አባት ሆነው ያሳዩ ናቸው። እርሳቸው ምክንያት ብዙዎች ከተሳተ ጎዳና ወደ ቀናው መንገድ ተመልሰዋል። ከጨለማው ከድንግዝግዝ መንገድ ወደሚታየው ብርሃን ወደ ጌታ በመቶዎች ሳይሆን በሺዎች ተሰብስበዋል። ምንም የማይጠቅሙ ውዳቂ ስብዕናዎች በፍቅር ጠግነው ለእግዚአብሔር የሚጠቅም ዕቃ አድርገዋል። የተመረጡበትን ዓላማ ተረድተው ገድላቸው ያለ እብለት ፈጽመዋል። ለቤተ ክርስቲያን ባለውለታ እና ምልክት ናቸው። በእሳቸው ምክንያት የት እንኳን እንዳሉ የማይታወቁ ወገኖቻችን መንፈሳዊ ማንነት ለብሰው ተገልጠዋል። የቀደሙ አባቶቻችን ተጋድሎን ተጋድለዋል። መንገዳቸውን ሄደውበት ወደሚጠብቃቸው ወደ ጌታ እቅፍ ተጠርተዋል። ለቀረው ትውልድ ይድን ዘንድ የመዳንን መንገድ አስተምረው አልፈዋል። ወደፊት ደግሞ ተጋድሏቸው ዕለት ዕለት እንደሚፈካ እንደ አበባ ለትውልድ ይገለጣል። ያስተዋለ ይጠቀማል፣ የሚወድ ዳናቸውን ይከተልና እሳቸው ወደ ሄዱበት ይከተላል። ብፁዕ አባታችን እኛ በዓለም ላይ ያለ ልጆች ሁላችን እንዲህ እንላለን። የማንጠቅመውን እኛን ሳይጸየፉ ጥቂትም ቢሆን የምንጠቅም ባሮች ስላደረጉ እናመሰግናለን። አብረን በኖርንባቸው ጊዜያት ሁሉ እንደ ተሰባሪ ዕቃ ዘውትር ሲሳሱልን እንደነበረ እናውቃለን። ፍቅሮት፣ ምክሮት፣ ርኅራኄዎ፣ ፈገግታውና ጸሎቶ መቼም ከልባችን አይጠፋም። ሰማያዊት መንግሥት ዘውትር ተስፋ እንድናደርግ የዘሩብን ፍሬ በልባችን ላይ አፍርቷል። በእርሶ ምክንያት የተረፉት እነዚያ ከ50,000 ነፍሳት ብቻ አይደሉም። በአብይ በንዑስ ብለው የከፋፈሉት የእርሶ አገልጋዊ ልጆች ሁላችን ጭምር እንጂ። ትላንትም አባታችን፣ ዛሬም አባታችን፣ ነገም አባታችን ነዎት። ብፁዕ አባታችን ሆይ ሁላችን ልጆቹ ሁሌም ለዘላለም እንወደታለን።
ሕይወታችን አንቺን ባየች ቁጥር ትፈካለች። ብሩህ ፋና የመዳን መሰላል አርማችን ነች። ላዘነ መጽናኛ ለደከሙ ብርታት ላለቀሱ ሁሉ ሰላምና እውነት በልጅ ድንግል የእኛ ሕይወት ማርያም ሐዘነ ልቦና ታገለለ ማርያም ሐዘነ ልቦና ታገለለ ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታገለለ እርስትሽን ኢትዮጵያን አስቢያት በጸሎት ታለቅሳለች ሰላምን ብታጣ ሳታክት በአንቺ በተማመን ስምሽን መጥራቷ ስለማታፍር ነው በጥንቱ ጸሎቷ ማርያም ያንቺ ስም ነው መጽናኛዋ። ማርያም